ሰላም እንዴት ናችሁ? ባለፈው ባዘጋጅነው ቂቤ ዛሬ ደግሞ ክትፎ አይብ ጎመን ሰርቼ አሳያችኋለሁ። አሁን እንደምታዩት ጎመን ያቀላቀልኩኝ ነው። አሁን አይቤን ልሰራ ነው። ቅመሞችን ቢያስፈልገኝ ደግሞ ኮረሪማና ጨው ነው። አይቡ ቤት ውስጥ ነው የተዘጋጀው። በሌላ ቪዲዮ አሳያችኋለሁ እንዴት እንደሚሰራ። አይቤን ስሰራ እሳቱን አላበራሁትም እና በጣም ብዙ አላሸሁትም። አይብ ብዙ መታሸት አያስፈልገውም። አሁን ክትፎን ለመስራት ኮረሪማ፣ ጨው እና ሚጥሚጣ የክትፎ ስጋ ወንፊት ውስጥ ከተቻለ ደሞ እንዲጠባጠብ በደንብ አድርጌ አቀላቅላለሁ። እኛውን ቂቤ አሰራር ከኢትዮጵያ ውጪ ያላችሁ ሰዎች ብትሞክሩት ትወዱታላችሁ። የመንገዙ የገበታ ቂቤ ስለሆነ እንደ ኢትዮጵያ አይነት በጣም ለማምጣት በጣም ከባድ ነው። ለዛ ነው የኛው ቅመሞችን የተጠቀምኩት። ቂቤን ከቀመሳችሁት በጣም ነው የምትወዱት። ይኸው እኔ የሰራሁት ምግብ ቀምሼ ላሳያችሁ። እኛ መስቀል በዚህ ነው የምናከብረው። የእናቴ ጓደኛ እና በጣም ብዙ ሰዎች ይወዱታል። ዋው እንዴት እንደሚጣፍጥ እናንተ ካላችሁ አጉርሳችሁ ነበረ።